ሰላም እንዴት ናችሁ? እንደዚህ አይነት የዩቲዩብ ቻናል እንዴት ክሬት ማድረግ እንዳለብን እናያለን። ይህን ቻናል ክሬት ከማድረጋችን በፊት መጀመሪያ ኢሜይል ክሬት ማድረግ አለብን። ምናልባት ከዚህ በፊት ያደረግነው ኢሜይል ከሌለ ማለት ነው። ኢሜይል እንዴት ነው ክሬት የምናደርገው? ወደ ኢሜይላችን ውስጥ እንገባለን። ይሄ አሁን ከዚህ በፊት እኔ ክሬት ያደረኩት ኢሜይል ስለነበረኝ ምናልባት አዲስ ኢሜይል ክሬት ማድረግ ከፈለኩኝ እዚህ ውስጥ እገባለሁ። ጉግል ሚለውን መርጠና ያው ኔትወርክ እንትን ስኪል እንደዚህ ይቆያል። ከዛ ክሬት አካውንት የሚለው እገባለሁ። ፎር ወርክ ማይ ቢዝነስ የሚለው መርጥና ፈርስት ኔም እዚህ ጋር አስገባለታለሁ። የራሳችሁን ስም ማስገባት ትችላላችሁ። እዚህ ጋር እኔ በስሜ ላስገባው። እዚህ ጋር ሾርት ኔም ኦር ላስት ኔም ታስገባላችሁ። ከዛ ኔክስት ትሉታላችሁ። ከዛ በኋላ በርዝ ዴት እናስገባለን። እዚህ ጋር ቀኑን እናስገባለን፣ የተወለዳችሁበት ቀን ማለት ነው። ቀን ካስገባን በኋላ ወራት እንመርጥለታለን እዚህ ውስጥ። ይሄ የራሴን ነው ማስገባው። ከዛ ይር እናስገባለን። ከዛ በኋላ ያው ጀንደር ወይም ጾታን እንመርጥለታለን። ከዛ እዚህ ጋር 3 አማራጮች አሉን። ሁለቱ ከላይ ያሉት ራሱ ባይ ዲፎልት ያስቀመጠልን ነው። ከፈለግን ሶስተኛውን እንትን ብለን የራሳችን መምረጥ እንችላለን። አሁን ግን ለጊዜው እኔ የመጀመሪያውን ልምረጥ። ከዛ ስትሮንግ ፓስወርድ ማስገባት አለብን። ስትሮንግ ፓስወርድ ያው ቁጥር የያዘ መሆን አለበት። ስፔሻል ካራክተር መሆን አለበት። ከዛ ካፒታል ሌተር መኖር አለበት፣ ስሞል ሌተር መኖር አለበት። እነዚህ ሙሉ ያጠቃልለ ስትሮንግ ፓስወርድ ማድረግ አለባችሁ። ከዛ እዚህ ጋር ያው ክሬት አደረኩኝ ማለት ነው። ኢሜይልን ክሬት አድርጌያለሁ። አግሪ ብዬ እጨርሳለሁ ማለት ነው። አሁን አዲስ ክሬት ያደረኩት ኢሜይል እስኪኔው እዚህ ውስጥ ከስር ያው ሙባ ከማል 492 የሚለው ኢሜይል አለ ማለት ነው። ይህንን ኢሜይል አሁን ዩቲዩብ እዚህ ላይ ያው እንደምታዩት አዲስ ነው። አሁን ቀጥታ ዩቲዩብ ቻናል ክሬት እናደርግበታለን ማለት ነው በዚህ። ከዛ ዩቲዩብ ውስጥ እንገባለን። ያው ይሄ ከዚህ በፊት ክሬት ያደረኩት ቻናሌ ነው እና አዲስ ቻናል ክሬት ለማድረግ እዚህ ውስጥ ገብተን ያው እዚህ ውስጥ ኢሜይሎች ከስር ክሬት ያልተደረጉበት እንትን ኢሜይሎች አሉ። እዚህ ውስጥ አሁን አዲሱ የውና ከስር ያለው ሙባ ከማል 492 የሚለውን እመርጣለሁ። ከዛ ፕሮፋይሌን ውስጥ ነክቼ ይሄ አሁን ዩቲዩብ አካውንት ነው የሚባለው። ከዛ ዩቲዩብ ቻናሉን ክሬት እዚህ ውስጥ እናደርጋለን ማለት ነው። ኔም እንሰጠዋለን። ኔም ይሄ የፈለግነው የዩቲዩባችን ስም ማድረግ የምንፈልገውን እናደርጋለን። የዩቲዩብ እኔ አሁን የዚህ ዩቲዩብ ስም ሙባ ቴክ ላብ ላድርገው ካልኩኝ ይሄን እጽፍለታለሁ ማለት ነው። ከዛ በመቀጠል ከስር ያለውን ሃንድል የሚለው ሃንድል ምንድነው? ያው ኢሜይላችን ዩቲዩባችን ሊንክ ለማስተካከል ነው ማለት ነው። ሊንኩን ይሄ ባይ ዲፎልት የሚሰጠን አለ፣ ከፈለግን እናስተካክለዋለን ማለት ነው። ስለዚህ አሁን ይሄን ከጨረስኩኝ በኋላ ክሬት ቻናል እለዋለሁ ማለት ነው። በቀጣይ ምን ይቀረኛል? አሁን ክሬት ቻናል እለዋለሁ። አሁን ፕሮፋይል ፒክቸር አሁን ኦሬዲ ቻናሉ ክሬት ተደርጓል። ይሄው ሙባ ቴክ ላብ የሚል ቻናል ክሬት ተደርጓል ማለት ነው። አሁን ምን ማስተካከል አለብኝ? ፕሮፋይሎቹን ባክግራውንድ ፕሮፋይሉን ማስተካከል አለብኝ። እሱን ሳስተካከል ያው ከዚህ በፊት እንትን የሰራውት
ፎቶዎች ስላሉ እሱ በቀጣይ ቪዲዮ ሰራላችኋለሁ። እንዴት ማድረግ እንዳለብን፣ እንዴት ፕሮፋይል ፒክቸር መስራት እንዳለብን በቀጣይ ቪዲዮ ሰራለሁ። ይህን መረጥኩለት። ባክግራውንድ ፒክቸሬን አስተካክለታለሁ ማለት ነው። ሴቨር እለዋለሁ። ከዚህ በኋላ ካስተካከልኩለት በኋላ ከዛ በኋላ ምን ማስተካከል አለብኝ? ፕሮፋይል ፒክቸሬን እዛ ክብ ውስጥ ያለውም ይሄ ባክግራውንድ ፒክቸሩን ተስተካክሏል። አሁን ፕሮፋይል ፒክቸሬን እንዴት ማድረግ እንዳለብኝ እዛው ነካዋለሁ። ጋለሪ የሚለው መርጥለታለሁ። ከዛ ለፕሮፋይል የሚሆን ፎቶ ያዘጋጀሁት አለ። ይሄን አስተካክዬ ሴቭ አስ ፕሮፋይል ፒክቸር እለዋለሁ። ሶ ቻናሉን ክሬት አድርገናል ማለት ነው። እንደምታዩት ይኸው ተስተካክሏል። ስለዚህ ይሄ ሊንካችን ነው። ለመላክ ከፈለግን እንደዚህ ኮፒ አድርገን እንልካለን ማለት ነው። ስለዚህ ቻናላችን በዚህ መልኩ ክሬት አድርገናል ማለት ነው። ይሄውን አዲስ ቻናል ነው ክሬት የተደረገው ማለት ነው። ስለዚህ በዚህ መልኩ እናንተን ክሬት ማድረግ ትችላላችሁ። ፕሮፋይል ባክግራውንድ ፒክቸሩን እንዴት ማድረግ እንዳለብን፣ እንዴት መስራት እንዳለብን በቀጣይ ቪዲዮ ሰራላችኋለሁ። ላይክ፣ ሰብስክራይብ ማድረጋችሁ እንዳይረሳ። ይመቻችሁ።